የአባቶቻችን ደም ረስተው ቤተሰቦቻቸውን የበተኑ አካለ ስንኩል የሆኑ ቅስማቸው የተሰበሩ ወንድሞቻችን እህቶቻችን ረስተው የአብይ ጋሻ ጃግሬና ጭቃሽ ሆኖ 4 ኪሎ ውስጥ ቁጭ ብለው የሚውሉት። ስለዚህ አብይና ለማ ከጅማ ከወለጋ ከሁሉም የኦሮሚያ አቅጣጫዎች በጎዳና ተዳዳሪ ስም ሳይቀር ኦሮሞን እያመጡ አዲስ አበባ በሚሞሉበት ቅጽበት ብርሃኑና አንዳርጋቸው ስለ ኢትዮጵያዊነት እንዲሰብኩ ደብረ ማርቆስ ይልኳቸዋል። ሰሞኑን ቅድሙ ጓደኞች ሲሉ ታላቆች ሲሉ እንደነበረው አሁን ስለ ፓርቲ ፖለቲካ የምናወራበት የቅንጦት ጊዜ ስላልሆነ አብነን ሳንል አዴፓነን ሳንል ኤክስነን ዋይነን ሳንል ከገባንበት የሉና ፈተና ከገባንበት ከበባ ሰብረን እንድንወጣ በጋራ እንስራ መባል ሲጀምር እና በመካከላችን ያለው ስንጥቅ ሊደፈን ሲመስላቸው አብይ በፍጥነት ብርሃኑን ባህር ዳር ላከው። አልተሳካም። ምንም ይደገም የለውም። ሀቅ እኮ ነው። እያያችሁ ያለ ሀቅ እኮ ነው። የአማራ ልጆች በአንድ ቁሞ ለህልውናቸው መታገል ሊጀምሩ ነው ብሎ ሲያስቡ የገጠማቸውን ከበባ ሰብረው ሊወጡ እየሞከሩ ነው ብሎ ሲያስቡ እና አብይና እነ ለማ አዲስ አበባ ላይ የጀመሩትን ፕሮጀክት በፍጥነት ማጠናቀቅ ሲፈልጉ እኔን ዘመነ ካሴን ስለ ኢትዮጵያዊነት ሊያስተምር ባህር ዳር ላይ ብርሃኑን ላኩት ነው የምላቸው። ይሙኑ ይደገም። አዲስ አበባ ላይ በዚህ ቅጽበት ምን እየተደረገ እንዳለ ብትሰሙ ጨርቃችሁን ጥሉ ትችላላችሁ። ጓደኛዬ ማስረሻ ሲል ነበር፣ ለውጥ ገና ነው፣ የለም ትግሉም ገና አልተጀመረም። ገና እንዳትሸወዱ፣ በአራት አቅጣጫ ከበባ ውስጥ ነን። እኛ አማራዎች ነን፣ ኢትዮጵያን እንወዳለን። ፊኒሽድ። እኔ ኢትዮጵያን ለመውደድ የአባቴ ቀረርቶ ስሰማችሁ ያደኳቸው ግጥሞች ብቻ በቂ ናቸው። ምንም ሌላ ሰበካ አልፈልግም። ለማ ነው እንዴ እኔን ኢትዮጵያዊነት የሚያስተምረኝ? አይሁዳውያን እንደምታውቁት ለ1900 ዓመት ለ2000 ዓመት በመላው ዓለም ተበትነው በስቃይ ይኖሩ ነበር። የሁለተኛው ዓለም ጦርነት አካባቢ ሂትለራውያን የአይሁድ ወጣቶችን መንገድ ላይ ያነቁ ቢጫ መለያ ክንዳቸው ላይ ሲያስሩ እንደምንነካቸው ይሏቸው ነበር። አይሁዳዊ ስለሆናችሁ ወደ መገደያ ካምፕ እንድንወስዳችሁ ምልክት የሆናችሁ ዘንድ እችን ሪባን ሰሩ እያሉ ያስሩ ነበር። ከአያት ቅድመ አያቶቻችን ጀምረን በኖርንበት ሀገር ምንናገረው ጀርመንኛ፣ ምናስበው እንደ ጀርመን፣ ምን በለው ጀርመንኛ፣ ምን አድርጉ ነው የምትሉን ሲሉ በፍጹም አይሁዳውያን ናቸው አሏቸው። የተፈጠረውን ታሪክ ታውቁታላችሁ። ኦሮሞ ወንድማችን ነው ብለን፣ ትግሬው ወንድማችን ነው ብለን፣ ሀዲያ ወንድማችን ነው ብለን ተጋብተን የኛም ባህል ሰጠን የሌሎችን ተቀብለን በመኖርበት ሀገር አማራዎች ናችሁ እያሉ ያሳድዱናል። ታዲያ ዛሬ ምን ቆርጧቸው ነው ሻማራንን ስለ ኢትዮጵያውያን ናችሁ ሊሉን የሚመጡ? ትግሉ ገና ነው። እኔ ጦረኛ አይደለሁም። ቀርቦ የሚያቀኝ ሰው ያውቀዋል። በጣም ሰላማዊ መሳቅ መጫወት መወድ ልጅ ነኝ። ግን ሲነኩኝ አልወድም፣ ምክንያቱም አማራ ነኝ። በአራት አቅጣጫ ጠላቶቻችን ከበውናል። የጦርነት ነጋሪት እየጎሰምኩም አይደለም። ሰላማዊ ሰው ነኝ። የልምምጥ ፖለቲካ የልመና ፖለቲካ ግን አይመቸኝም። ማንኛውም ማህበረሰብ በዚህ ፕላኔት ውስጥ ለምኖ መብቱን አግኝቶ አያውቅም።